ሰላም ፋሚሊ ዛሬ ቲጂ ከናንተ የመጡ ጥያቄዎችን ረጋ ብላ ታስረዳችኋለች። አዳዲስ ሰዎች ሰብስክራይብ አድርጉ፣ ሌሎቻችሁ ደግሞ ላይክ ሼር አድርጉት። አብራችሁን ቆዩ። ቲጂ ብዙዎች ከጠየቁሽ ጥያቄ ውስጥ ጄሚና የሚሰጠን ቪዲዮ 10 ሰከንድ ብቻ ነው እና ይሄን እንዴት ማርዘም እንዳለባቸውና እንዴት እንደሚሰሩ ብታስረጃቸው። ኦኬ በመጀመሪያ 10 ሰከንድ ብቻ ነው የሚሰጠው። አብዛኞቹ የኤአይ ቪዲዮ ጀነሬት ማድረጊያዎች ከ10 ማክሲመም እስከ 15 ነው የሚሰጡት። ፊልምም ሲቀረጽ አጫጭር ሆኖ ነው የሚቀረጸው፣ ሁሉ ባንዴ አይደለም አይደለ? ስለዚህ በሲን ይቀረጻል። ያ ማለት 10 ሰከንድ ቪዲዮዎቹን ጠርቀም አድርጋችሁ ወደ 1 ደቂቃ ወደ 1 ሰዓት የሚመጣው እንደዛ ነው። የካፕከት አፕሊኬሽን ከሌላችሁ አውርዱ። ካወረዳችሁ በኋላ የካፕከት አፓችንን እንከፍታለን። ከዛ የፕላስ ምልክቷን ትነኩና ጋላሪያችሁ ላይ ይወስዳችኋል። ቪዲዮአችሁን እንደዚህ ሴሌክት ታደርጋላችሁ፣ ያወረዳቻችሁን ቪዲዮዎች ማለት ነው። አወረድና አስገባል። እንደምትመለከቱት በርከት ያሉ ቪዲዮዎችን አስገብቻለሁ። አንድ ግን እውነት ልንገርሽ በሲን ስሩ ስላችሁ ተከታታይ ክፍል እንዲኖረው ካቆመበት እንዲጀምር አድርጋችሁ ቪዲዮውን መቅረጽ ነው ከእናንተ የሚጠበቀው። ሉክ ያው አንደኛው ሲቀጥል ከዛ ይቀጥላል። ያ ግን ምንድነው ታሪኩ ቀጣይነት መሆን አለበት። ዝም ብሎ የተቀላቀለ ሳይሆን ታሪኩ ኮንቲኒስ መሆን አለበት። በሲን ቪዲዮን ፕሮምፕታችሁን ጀነሬት ስታደርጉ በሲን አድርጉት ማለት ነው። ከዛ ኤክስፖርት ማድረግ ነው። በጣም ጥሩ ቲጂ። እሺ ፋሚሊ ሰብስክራይብ ያላረጋችሁ አሁን አድርጉ፣ ላይክ እና ሼርም አድርጉ። ወደሚቀጥለው ጥያቄ እንሂድ። የቀጣዩ ጥያቄ ምንድነው? ፕሮምፕት በምትጽፉበት ጊዜ የምትፈልጉትን ነገር አላመጣላችሁ ካለ ማድረግ ያለባችሁ ነገር ልንገራችሁ። አንደኛ ማድረግ ያለባችሁ ነገር ምንድነው? ዲያሎጉ ንግግራቸው በአማርኛ እንዲሆን ከፈለጋችሁ በመጀመሪያ ዲያሎጉን ብቻ በአማርኛ አድርግልኝ ብላችሁ ማብራሪያውን በእንግሊዘኛ መሆን አለበት። ካልሆነ ለምሳሌ ይሄን እንመልከት። ምንድነው የሚለው? ጀነሬት ማድረግ አልችልም ይላል። አንብቡት እዚህ ጋር የሚለው ቋንቋውን ካለመረዳት ልክ ያልሆነ ይመስለውና ጀነሬት አያደርግም። ስለዛ እዚህ ጋር ለምሳሌ ብትመለከቱ ዲያሎጉንም ከዛ ደግሞ ስለ ዲያሎጉ ማብራሪያውንም ምን ሆኗል ማለት ነው እንደምታዩት በአማርኛ። ነገር ግን ዲያሎጉን ብቻ አማርኛ እናደርግና ሌላው ማስረዳቱን ማብራራቱን ቋንቋችን አንደርስታንድ እስከሚያደርገው ድረስ ምን ማድረግ አለብን? እንግሊዘኛ ማለት ነው። እስኪ ይሄኛውን እንመልከት በእንግሊዘኛ የሆነው። አሁን ይሄ ጀነሬት አድርጎልኛል። ጀነሬት ያደረገልኝ ግን ፕሮምፕቱ ላይ እንግባና ስክሮል አድርጌ ላሳያችሁ። ፕሮምፕቱ ላይ ገብተን ስትመለከቱ ወንዱ በቆሎ ምን ይላል? ሃይ እንዴት ነሽ ይላል። ስለዚህ ከዛ የሴቷን አክሽን ወይም ሪያክሽን ደግሞ በእንግሊዘኛ ነው። ሲንቱ ላይ ብትሄዱ ሰምተሻል ባክሽ ምናምን ይላታል። ግን እንዴት እንደሚላት ሪያክሽኑንም አክሽኑንም እዚህ ጋር እንደምትመለከቱት በእንግሊዘኛ ነው። ይሄ ሲሆን ኢፌክቲቭ የሆነ ቪዲዮ እዚህ ጋር ያለውን ነገር ሰጥቶናል። ዲያሎጉን እናዳምጠው። ሃይ እንዴት ነሽ? ሰምተሻል ባክሽ? ኦኬ እሺ ፋሚሊ ሰብስክራይብ ያላረጋችሁ አሁን አድርጉ፣ ላይክ እና ሼርም አድርጉ። ወደሚቀጥለው ጥያቄ እንሂድ። ቀጣዩ ጥያቄ ደግሞ ምን መሰላችሁ? አንዱ ቻት ላይ ብቻ ብዙ አይነት ፕሮምፕት ስታዙት የመቀላቀል ነገር ይኖረዋል። ለምሳሌ ከመጀመሪያው ቪዲዮ የነበረውን ዲያሎግ ሁለተኛው ሶስተኛው ቪዲዮ ላይ አምጥቶ ሊሰራባችሁ ይችላል። ስለዚህ ምንድነው ማድረግ ያለባችሁ? ኒው ቻት። በቃ አንድ ቪዲዮ ጀነሬት አደረጋችሁ ኒው ቻት፣ አንድ ቪዲዮ ጀነሬት አደረጋችሁ ኒው ቻት። በተለይ ቪዲዮ ጀነሬት በምታደርጉበት። ሌላው ብዙዎቻችሁ ስትቸገሩበት ያየዋችሁና የጠየቃችሁኝ ጥያቄ ምንድነው? ለቲክቶክ እና ለዩቲዩብ በራሳቸው አስፔክት ሬሾ፣ ለቲክቶክ የሚሆነውን ለቲክቶክ በራሱ አስፔክት ሬሾ፣ ለዩቲዩብ የሚሆነውን በራሱ ለዩቲዩብ አስፔክት ሬሾ። ያ ማለት ለዩቲዩብ እንደዚህ ሲሆን ላንድስኬፕ ነው፣ እንደዚህ ሲሆን ደግሞ ፖርትሬት ነው። በስልካችን ልክ ማለት ለቲክቶክ፣ ለፌስቡክ ሪልስ፣ ኢንስታግራም እና ለዩቲዩብ ሾርት። ስለዚህ እያንዳንዱን እንዴት እንደምትሰሩ አሳያቸዋለሁ። ቪዲዮ ጀነሬት በምታደርጉበት ጊዜ የፕላስ ምልክቷን ትነካላችሁ። በጣም ቀላል ነው። ኦኬ ኢሜጅም ጀነሬት ስታደርጉ ቪዲዮም ጀነሬት ስታደርጉ እዚህ ጋር አስፔክት ሬሽዮ መምረጥ አለባችሁ። እዚህ ላንድስኬፕ ነው ፖርትሬት ነው ያስመርጣችኋል። የምትፈልጉት ለቲክቶክ ከሆነ ለፌስቡክ ሪልስ፣ ለዩቲዩብ ሾርት እና ኢንስታግራም ከሆነ ፖርትሬት አድርጉት። የምትፈልጉት ለዩቲዩብ ከሆነ ደግሞ ላንድስኬፕ አድርጉት። ስለዚህ በቀላሉ ለቲክቶክን የቲክቶክ የዩቲዩብን ለዩቲዩብ በራሱ ፊት እንዲያደርግ በራሱ አስፔክት ሬሽዮ ብትሰሩ በጣም ቆንጆ ነው። ስለዚህ አሁን እዚህ ጋር እንደምትመለከቱት የመጀመሪያውን ለዩቲዩብ ሰራን። አሁን ደግሞ ለቲክቶክ በፖርትሬት ስናደርገው ፖርትሬት የሚለውን ትመርጡና
ከዛ እንደምታዩት ፔስት አድርጋላችሁ። ባይዘይ በዚህ አጋጣሚ ዲያሎጋችሁን በደንብ አስተካክሉ። የፊደል ስህተት እነሱ የተሰጣቸውን ስለሆነ የሚያወሩት የሚናገሩት በትክክል አስባችሁበት። እሺ ዲያሎጉን አጠር አድርጋችሁ ግለጹት። ምክንያቱም አሁን ለምሳሌ ሰላም እንዴት ናችሁ፣ ደህና ናችሁ ወይ፣ አማን ናችሁ ወይ ከማለት ሰላም እንዴት ናችሁ በቃ ገብታችኋል አይደል? ከዛ ተጨማሪ ነገሮችን ማስኬድ ትችላላችሁ። ሌላ የምትገልጹትን ነገር ማውራት ትችላላችሁ ማለት ነው። ስለዚህ ዲያሎጋችሁን ፕሮምፕታችሁን የሚሰጣችሁን ፕሮምፕት በትክክል ምን ማድረግ አለባችሁ? ኤዲት ማድረግ አለባችሁ። የፊደል ግድፈት በራሱ የሚያመጣው ችግር ስለሚኖር ማለት ነው። ስለዚህ በደንብ በምንፈልገው ልክ እንዲገለጽ እናንተ ፕሮምፕታችሁን ኤዲት አድርጉት። በጣም ድንቅ ጊዜ ነበረን ቲጂዬ። ተመልካቾቻችን እንደተማሩበት እርግጠኛ ነኝ። አዳዲስ የሆናችሁ ልጆች ሰብስክራይብ አድርጉና እኔ የቲጂ ሆስት ነኝ። እንደምትወዱኝ እርግጠኛ ነኝ። ከወደዳችሁኝ ላይክ አድርጉ። አስተያየታችሁን እጠብቃለሁ። ጥያቄዎቻችሁን በድጋሚ ኮሜንት ሴክሽን ላይ ይዘንላችሁ እንመለሳለን። ቻው ቻው። Thanks for watching.